ሰላም አለይኩም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? ባሜ ማለት ነው። ሴትዬ ስራ ላይ መቀረጽ አልተመቸኝም ነበር ማለት ነው። ሽንኩርቱን ሳቁላላ እዚህ ባሜ ልሰራ ስጋ ጥጃለሁ ማለት ነው። እዚህ ደግሞ ባሜ እንደዛ ቆራርጬ አዘገጃጅቻለሁ። እዚህ ደግሞ መሰጋ ሰርቼ ፎረን አድርጌያለሁ ማለት ነው። በዚህ መልኩ ሴትዬ ስራ ስላለኝ ምን እንደመቀረጽ አልተመቸኝ ማለት ነው። በዚህ መልኩ ይሄ መሰጋ ነው ፎረን ውስጥ ማለት ነው። ይሄ ባሜ፣ ይሄ ደግሞ መረቁ ማለት ነው። እንደዚህ አረግ አዘገጃጅቻለሁ ቤተሰብ። ቤተሰብ እዚህ መሰጋ አለኝ ማለት ነው። መሰጋ አለኝ እዚህ ሰላጣ። የዛሬው ምሳ ደግሞ ይህንን ይመስላል። መቃት ያለሁ እዚህ ቆራርጫለሁ። እዚህ ሰላጣ፣ እዚህ ደግሞ መሰጋ ማለት ነው። አሁን ባሜል ልጨምረው ማለት ነው። እዚህ ነጭ ሩዝ ሰርቻለሁ። እዚህ የባሜው መረቅ ማለት ነው። ባሜው እንትን እላለሁ ጨምራለሁ ማለት ነው። ባሜውን በዚህ መልኩ ጨምሬያለሁ ማለት ነው። ስማቱ ይብሳል ማለት ነው። እዚህ ነው ያለሁ ማለት ነው። ባሜ እዚህ ባሜ እዚህ ነጭ ሩዝ ማለት ነው። እህቴን እንትን ማለት ነው። ቡና ለቡና ምግብ ተበሉ በኋላ ነው የሚበላው ሰላጣው ማለት ነው። እዚች ደግሞ ሎሚ፣ አንድ ሎሚ እና 3 ነጭ ሽንኩርት፣ አንድ ቃሪያ አረቄ በዚች በዚህ ወቅጠዋለሁ ማለት ነው። እዚህ አረቄ ባሜው ይበሳል። ከላይ ነው እንትን ማረገው። አሁን ጨራረስኩ ቤተሰብ እንብላ ማለት ነው። ላቀራረብ ነው። እዚህ መሰጋ፣ እዚህ ሰላጣ፣ እዚህ ሎሚ፣ እዚህ ማለት ነው። ባሜ ደግሞ በዚህ መልኩ በዚህ መልኩ ማለት ነው።